ቤታችን የምንበላው አተን የምንለብሰው አንድ አይነት ልብስ አመት ሙሉ ለብሰን ግን በጤንነት አለን። ማን ስላለ ከኛ ጋራ? ይሄ ትልቅ ሚዛን ነው። በዚህ ግን አመስግነነዋል ወይ? የሌላ ሰው ያየን እንመኛለን እንጂ ከትልልቆቹ ፎቅ ውስጥ ብዙ ሰቆቃ አለ። እቤቱ ውስጥ እንባ የሌለበት ሰው የለም። ሰው ገንዘብ ስላለው እንባው ይቋረጣል እንዳትሉ፣ ጭንቀቱ ይቋረጣል እንዳትሉ። ገንዘብ እንቅልፍን እንጂ አልጋን እንጂ እንቅልፍን አይገዛም። የእንቅልፍ መድኃኒት እንኳን ብትውጡ አልጋችሁ ላይ አትገኙም። ቅዠቱ ትራስ አስፈልቶ መሬት ላይ ነው የሚያገኛችሁ። በዛው ልትሄዱም ትችላላችሁ። ሰው የሚያርፈው ማንን ሲይዝ ብቻ ነው። የሚጠይቀን ቀን አለ። ብዙ ጊዜ ያጣነውን ብቻ እናስባለን እንጂ ካጣነው ያገኘነው ይበዛል። እዚህ መቀመጣችን እኮ ተአምር ነው። ዓለም የደገሰልንን ሴራ አስቡ። ኑሮውን አስቡት። አሁን ያለንበትን የኑሮ ውድነቱ የሚደረገው ጫና ኢኮኖሚካሊ በትውልዱ ላይ እየተደረገ ያለው ቀንበር ምድር ላይ ሰው እንዲኖር የታሰበው ሁሉ አይመስልም። ግን መድኃኔዓለም ያኖረናል። ቴቄል እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ነው። ምን ለው ለዚህ ነው ጸሎትን ሁሉ ይሰማል ማለት የሚጠቅመንን ነው። ሳንጸልየው ሳንለምነው ደግሞ ይሰማል። የሚሰማው ሁሉ ጸሎት ደግ ደጉን ነው መርጦ የሚቀበል አባት። እኛ ልክ ላንሆን እንችላለን። ሕፃናት ሆነን በልጅነታችን ጣፋጭ ነገር ላይ እናዘነብላለን። ወላጆቻችን አይፈቅዱልንም። እኛ ስናድግ ትተነዋል። አያችሁ፣ ጨው ያለው ምግብ፣ ጨው የበዛበት ምግብ የምንወደውን ያክል አሁን ጨው የሌለው ምግብ መመገብ ጀምረናል። እቺ ምድር ታጓጓለች ለመኖር። ያን ጊዜ ወላጆቻችን የከለከሉን ሲበዛ የሚጎዳ ነገር መሆኑን አውቀው ነው። ስናድግ ግን እኛ እንክት ሙሉ ለሙሉ ከናካቴው ትተነዋል። ጣፋጭ ነገር እርግፍ አድርገን ትተነዋል። በመኖራችን ውስጥ የሚያመጣው የቁመና መዛነፍ አለ ማለት ነው። የውስጥ ደዌ ያስከትላል። በምድር ላይ ያለንን ጉዳይ ወይ ለአልጋ ቁራኛ ወይ ለሞት ይዳረጋል። ስለዚህ ትተነዋል። ልጆች ሆነን የጠየቅነው ነገር በልጅነታችን የተማጸናቸው ጸሎቶች በሙሉ ወይ የፈለግናቸው ፍላጎቶች ያልተሳኩት ለኛ ስለማይጠቅሙን ነው። አምላክ ስስታም አይደለም። ስሙ የተመሰገነ ይሁን። ደግ ነው እግዚአብሔር። ከምናስበው በላይ ያስብልናል። ከኛ በላይ ለኛ የሚቀርበን እሱ ነው። ደግ ሩሩ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። ታዲያ እንደዚህ ደግና ሩሩ ሆኖም ሳለ ታዲያ በባዶ አይተወንም። ስላልሰማን አልሰጠንም ማለት አይደለም። የሚጠቅሙንን ሰጥቶን ተጨማሪውን ይከለክለናል። በሚበቃን ውስጥ አመስግነነው እንድኖር ይፈቅዳል። በሰጠን ይመዝነናል። እግዚአብሔር በስጦታው ይመዝናል። እግዚአብሔር በፍጥረቱ ውስጥ ትዝብቱን ያስቀምጣል፣ ያኖራል። በሰጠን ነገር ውስጥ ምን ያህል ታማኞች ነን? እግዚአብሔር እኛ ውስጥ ያላስቀመጠው ነገር የለም። ለእያንዳንዱ ሰው በር ላይ ቆሞ ከሚለምነው የኔ ቢጤ ጀምሮ ሰማይ ጠቀስ ፎቅ አለኝ ከኔ በላይ ገንዘብ ያለው የለም እስከሚለው ድረስ እኩል የሆነ ሚዛን አለው እግዚአብሔር። እኩል ሚዛን፣ ሁሉን እኩል የሚመዝን ይፈትን ልብ ወክልያተ እግዚአብሔር ይላል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ስለዚህ የውስጥ ሰብዕና በምድራዊ ምቾት የሚሸፈን አይደለም፣ በጉስቁልናም የሚከሳ አይደለም ማለት ነው። በእምነት መሳሳትና መወፈር ወይንም ውስጣችን ስለ እግዚአብሔር ባለው ግንዛቤና በመንፈሳዊ ዝለት ምክንያት ሊጠፋ ይችላል። ያም ሆኖ ግን ሚዛኑ ትክክል ነው። እግዚአብሔር ይለካል። የሰጠውሽን የታደረግሽ፣ አንቺ ውስጥ ያስቀመጥኩትን የታደረግሽ፣ በረከቴ የታለ? በሰጠውሽ ዕድሜ በምድር ላይ ምን አደረግሽ? ትዳር ሰጥቼ ነበረ፣ ምን አደረግከው? ትዳርህን በልጅ ባርኬ ነበረ፣ ቤተሰብህን መራህ። እንዴት ነው? በውስልትና ነው የምትኖረው? በታማኝነት በጎጆ ስር እግዚአብሔር ነው ያለው ወይስ ሌላ አስገብተሃል? ደባል ምንዝርና ደባል ነው። በአምልኮ ጉዳይ ላይ እንዴት ነው? ሌሎች ነገሮችን ተጓዳኝ ነገሮች አስገብታል ወይስ በእኔ ብቻ ነው የምትታመነው? እግዚአብሔር ይመዝናል። የሚጠይቀን ቀን አለ። ብዙ ጊዜ ያጣነውን ብቻ እናስባለን እንጂ ካጣነው ያገኘነው ይበዛል። እዚህ መቀመጣችን እኮ ተአምር ነው። ዓለም የደገሰልንን ሴራ አስቡ። ኑሮውን አስቡት። አሁን ያለንበትን የኑሮ ውድነቱ የሚደረገው ጫና ኢኮኖሚካሊ በትውልዱ ላይ እየተደረገ ያለው ቀንበር ምድር ላይ ሰው እንዲኖር የታሰበው ሁሉ አይመስልም። ግን መድኃኔዓለም ያኖረናል። አያችሁ፣ በምስኪን ጉሮሮ ቀዝቃዛዋ ሳያፈስ አያሳድርም። የከፈተውን ጉሮሮ ሳይዘጋ ንገሩኝ እናቶቼ አያድርም። እኛ እንሰጋለን እንጂ የእምነታችን መሳሳት ዓለም የኑሮ ውድነቱን ሰማይ ቢሰቅለው እንኳን ለነሱ ሌላ ሚዛን ሰጥቶ እኛን በዚያ ውስጥ ያኖረናል። መኖራችን ተአምር ነው የምላችሁ ለዚህ ነው። ቤታችን የምንበላው አተን የምንለብሰው አንድ አይነት ልብስ አመት ሙሉ ለብሰን ግን በጤንነት አለን። ማን ስላለ ከኛ ጋራ? ይሄ ትልቅ ሚዛን ነው። በዚህ ግን አመስግነነዋል ወይ? የሌላ ሰው ያየን እንመኛለን እንጂ ከትልልቆቹ ፎቅ ውስጥ ብዙ ሰቆቃ አለ። እቤቱ ውስጥ እንባ የሌለበት ሰው የለም።
ሰው ገንዘብ ስላለው እንባው ይቋረጣል እንዳትሉ፣ ጭንቀቱ ይቋረጣል እንዳትሉ። ገንዘብ እንቅልፍን እንጂ አልጋን እንጂ እንቅልፍን አይገዛም። የእንቅልፍ መድኃኒት እንኳን ብትውጡ አልጋችሁ ላይ አትገኙም። ቅዠቱ ትራስ አስፈልቶ መሬት ላይ ነው የሚያገኛችሁ። በዛው ልትሄዱም ትችላላችሁ። ሰው የሚያርፈው ማንን ሲይዝ ብቻ ነው። በሰላም ቦቱ ሰክቦ እነውም እስማ አንተ እግዚኦ በተስፋ በአቲትከ አይደርከኒ። አንተ በተስፋ በክንድ በፍቅር ታሳድረኛለህና በሰላም ወደ መኝታ ይሄዳለሁ። ባለማይተብ አይቃዥም፣ ባለማይተብ አይፈራም። አምላኩ አላህ የሚጠብቀው እይደቅ ዘያቅበክ የሚጠብቅህ አይተኛም ይላል። እግዚአብሔር የሚጠብቅ አባት ነው የማይተኛ። እኛ ተኝተን እሱ ይቆማል። ትጉ እረኛ ነው። በምስጋና የተፈራ በአምልኮ የከበረ ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው የዘላለም አባት በጆሮቻችን ውስጥ የመኖር የምስራች የጤናን የምስራች የበረከት የምስራች የሚነግር በትንሿ ቆሎ ውስጥ የምንጠጣውን ውሃ የጤና ምግብ የሚያደርግ ጮማ እየቆረጠ ገንዘቡን ለሐኪም እየቀለበ የሚኖር ስንት አለ መሰላችሁ። ድህነት ቅድስና ነው እያልኩ አይደለም። በምስጋና ውስጥ ግን ስንኖር በምንኖራት ትንሽ ኑሮ ውስጥ ባለብዙ በረከት ያደርገናል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ህዝብ ቀለበ። ስንት ተረፈ ንገሩኝ እስቲ? 12 መሶብ ለመድኃኔዓለም ስንሰጠው ትርፉ ብዙ ነው። ብላቴናው 5 እንጀራን የሰጠው የተረፈው 12 መሶብ ነው። ሰው በልቶ በልቶ ጠግቦ ታድሎ ታድሎ አላልቅ ብሎ 12 መሶብ ሙሉ ትርፍ አለ። ለእግዚአብሔር ሰጥቶ የከሰረ የለም። እግዚአብሔርን አምልኮ ያፈረ የለም። የማንጸጸትበት ጥጋችን እግዚአብሔር ነው። እንደው ባላገባው ብለህ ተጸጽተህ ታውቃለህ? ባልወለድኩ ብለሽ ተጸጽተሽ ታውቂያለሽ? እዚህ ድረስ ተጸጽተሽ ታውቂያለሽ? ምድር አማራሪ ናት። እግዚአብሔር ይሄን ያልፈዋል። ስሙ የተመሰገነ ይሁን። ቸር ስለሆነ መሮሽ ስለሆነ የምትናገሩ አይቆጥርብሽም፣ አይቆጥርብንም። ሩሩ አባት ነው። አያችሁ፣ ይሄን ነገር ባላደረግኩት ብላችሁ እናውቃለን። በልተን ባልበላው፣ ለብሰን ባልለበስኩ፣ ባልገዛው ይሄን ልብስ ቤት ባልሰራው ብለን እናውቃለን። እግዚአብሔርን ባላመለክኩት ብለን እናውቃለን? ንገሩኝ እስኪ። እግዚአብሔር አምላኬ ባልሆነ ብለን ተጸጽተንበት እናውቃለን? አናውቅም። እግዚአብሔር የመጨረሻ ደስታችን ነው። በቃ እግዚአብሔርን ፈልጉት። ምን እስው ለእግዚአብሔር ወተጸነው ነው አይደል? እግዚአብሔርን ፈልጉት ትጸናላችሁ። ጽናታችን ነው እግዚአብሔር። የማንጸጸትበት በዚህ ዓለም ላይ በብዙ በሁሉም ነገር ትጸጸታላችሁ። በመፈጠራችሁ ባልተፈጠርኩ ብለን ተጸጽተን እናውቃለን። አያችሁ፣ ግን እግዚአብሔርን ባላመለክኩት ብለን እናውቃለን? እግዚአብሔር አምላኬ ባልሆነ ብለን እናውቃለን? ንገሩኝ። እንደምን አመሻችሁ? እናውቃለን ወይ? ማንም ሰው አያውቅም። አያችሁ፣ መተው መብቱ ነዋ። ማምለክ ማቆም ትችላለህ። ወደ ኋላ መመለስ ይቻላል። ገሃነም ይጠብቃል፣ ሲኦል ይጠብቃል። ጸጸት አያስፈልገውም። እግዚአብሔርን ግን በማምለኩ እያመለከው የተጸጸተ ሰው የለም። ምን ቢቸግረውና ሙሉ ቀን ሐዘን ቢበዛበት እንኳን እረ አምላኬ ከዚህ ውስጥ አውጣኝ፣ ምርር ብሎት ምን ነው ለምን ፈጠርከኝ ይል ይሆናል። ምን ነው ለምን አመለኩ ብሎ ያውቃል። አያችሁ፣ ጥጋችን ነው። ስሙ የተመሰገነ ይሁን። ይህ አምላክ ለእያንዳንዳችን የሰጠን ጸጋ አለ፣ በረከት አለ፣ ይመዝነናል። በመጨረሻው ዘመን የምንጠየቀው ጥያቄ አለ። አሁን በምድር ላይ ባለው ኑሮ ውስጥ በዚህ ሰዓት በሰማይቱ ደጅ ላይ ያንቀላፉ ሰዎች አሉ። ደዌ ሳይዛቸው ምንም ነገር ሳይጎድላቸው የእረፍት ሰዓታቸው ነው። ለወንጌል የደከማቸው ሰዎች አሉ። ይሄ ሚዛን ነው። ቴቄል ይላል፣ ተመዘንክ ይላል። ቀሎ ከመገኘት መድኃኔዓለም ይሰውረን። የታሪኩ ባለቤት የናቡከደነጾር ልጅ ብልጣሶር ይባላል። ናቡከደነጾር ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ፍጹም አምባገነን መሪ ነበረ። የእስራኤል ኃጢአት አላውያኑን ከፍ አደረጋቸው። በምንኖርበት ኑሮ ውስጥ አለቆቻችን የሚጠነክሩብን በእኛ ኃጢአት ምክንያት ነው። እግዚአብሔር እንደ ቄጠማ ማርገፍ ይችላል። አያችሁ፣ እኛ በጠነከርን ቁጥር አገዛዝ ይጠነክርብናል። እኛ ከሱ በራቅን ቁጥር በምድራውያን ቁጥጥር ስለሆነን እንወድቃለን። እስራኤል እንዲህ ነበሩ። ለእግዚአብሔር የመገዛት መንገዳቸው ሲላላ አላዊ መንግስት ያዝባቸዋል። ይወረራሉ፣ ይዘረፋሉ፣ ይመታሉ። በጣም ብዙ ጊዜ እስራኤል ሕይወት ይሄ ነው። ትንሽ ሲያገኙ እግዚአብሔር በሰጣቸው እንጀራ ጣዖት ያመልካሉ። እግዚአብሔር በሰጣቸው ገንዘብ ይታበዩበታል። በዚህ ዘመን ያለነው እኛም እንደዚሁ ነን። ስራ ፍለጋ እንንከራተታለን፣ እንለምነዋለን እግዚአብሔርን። ከዚህ ኑሮ አውጣኝ፣ እንደው ያለውበት ኑሮ መሮኛል እንለዋለን። ለሰማዩ ያዘጋጀን አምላክ የምድሩንም በረከት አይነሳንም። ስለዚህ ከበረከቱ ከረድኤቱ ከጸጋው ከቸርነቱ ይሰጠናል። ክቡር አባታችን እየመጡ ነው። ተነስታችሁ ቁሙና ተቀበሏቸው። ስለዚህ
ሲጸጸቱና ሲያለቅሱ እንደገና ይደርስላቸዋል። እስራኤል ለእግዚአብሔር በጣም ቀበጥ ልጅ ነበረ። ባለማይተብም እኮ ለእግዚአብሔር ቀበጥ ልጅ ነው። አባትነቱን በደንብ ካመንና ተማምነን የምንኖር ከሆነ ለእግዚአብሔር ቀበጥ ልጆች ነን። አያችሁ ምን ማለት ነው? በጣም ተጠግተን ተነጫንጨን በቀላሉ የሚስም እንሰማ፣ ትንሽ ስናጉረመርም ወዲያው የሚሰጠን